ብዙ ጊዜ ሰዎች በመከራቸው ይሸነፋሉ። ግን እያንዳንዱ ፈገግታ በስተጀርባ ያልተነገረ ታሪክ አለው። እኔ የተማርኩት ይህ ነው። መከራ ሲመጣ ለመሸሸግ አይደለም፣ ለመቀበል ነው። ቀን አንድ ነገር ይሰብራል፣ ሌላውንም ቀን ተስፋ ያጠፋል። አንዳንድ ጊዜ ራስን እንኳን ታጣለህ። ግን ሕይወት ሁሉ ያደረገው እንድትቆም አይደለም፣ እንድትጠነክር ነው። በመጀመሪያ በወደቅኩ ጊዜ እንባ ብቻ ነበር። ምንም መልስ አልነበረኝም። ግን ከዚያ ተማርኩ። መውደቅ ውድቀት አይደለም፣ መቆም ነው ብዬ አመንኩኝ። አንዳንድ ሰዎች በአንድ ችግር ውስጥ ይቀራሉ፣ ሌሎች ግን ከችግሩ ይማራሉ። ልዩነቱ ኃይል አይደለም፣ ውሳኔ ነው። በሕይወት ፈተናዎች ሲመጡብህ አንዳንድ ጊዜ ዝም ብለህ ትቀመጣለህ። ነገር ግን በዝምታ ውስጥ ድምፅ አለ። ያ ድምፅ ቀጥል ይላል። ምክንያቱም ቀጥለህ ብትሄድ ብቻ ነው የምትቀየረው። ዛሬ የምትዋጋውን ነገር ነገ ታሪክህ ሊሆን ይችላል። ስለዚህ ቢደክምህ እንኳን አታቁም። እረፍት ውሰድና ቀጥል። ሕይወት ለሚቆሙ አይለወጥም፣ ለሚቀጥሉ ግን በአንድ ቀን ይለወጣል። መከራህን አንተ ሊገልጽህ አይፈቅድም። አንተ ነህ መከራህን የምትገልጽ። ስለዚህ መንገድህን አልጨረስክምና ቀጥል ብዬ ንግግሬን በዚህ አቆማለሁ። ሸይ ነኝ። ስላደመጣችሁኝ አመሰግናለሁ።